ጤና ይስጥልኝ ተመልካቾቼ እንደምን አላችሁ? ዛሬ የምንነጋገረው ስለ ዳታ ኢንተርፕሪቴሽን 4 ጥያቄዎችን እንሰራለን። ዛሬ ተረጋግተን ነው የምንሰራው፣ ትንሽ ስታቲስቲክስ ጥያቄዎች ስላሉበት ነው። ለማንኛውም ቀላሎች ናቸው፣ ነገር ግን ጊዜያችሁ ይወስዳል። ይህንን ቪዲዮ ፖዝ አድርጋችሁ በ8 ደቂቃ እነዚህን 4 ጥያቄዎች ለመስራት ሞክሩ። እርግጠኛ ነኝ ይህንን ቪዲዮ ፖዝ አድርጋችሁ በ8 ደቂቃ ውስጥ እነዚህን 4 ጥያቄዎች ፕሪሳይስሊ እንዳገኛችኋቸው ተስፋ አደርጋለሁ። እስቲ አብረን እንስራቸው። መጀመሪያ የዳታ ኢንተርፕሪቴሽን ጥያቄዎችን ከመስራታችን በፊት ቴብል ውስጥ የተሰጡት ኮምፖነንቶቹ ማቴማቲካል ተርሞች ግልጽ መሆናቸው መረዳት አለብን። እነሱን ሳንረዳ ቀጥታ ወደ ጥያቄው ብንሄድ ወደ ስህተት እንጋለጣለን። ስለዚህ መጀመሪያ ውስጡ ያሉት ክሊር መሆናቸው እንደምታዩት ዛሬ መጀመሪያችን ስለሆነ ቀላል ነገሮች ውስጡ አሉበት። እንደምታዩት ሲምፕል ኢንቲጀርስ የተሰጡት ከታች የተዘረዘሩት ሴት፣ ወንድ፣ ቶታል፣ እንግሊዝኛ፣ ሂሳብ፣ ባዮሎጂ 3 ሳብጀክቶች እና ቶታል ግልጽ። ስለዚህ ኤጅ ሬንጅ ቢትዊን ኢየርስ ይሄ ደግሞ የእድሜ መደቦች ከ18 በታች 18 እና 20 ከ20 በላይ በፐርሰንት ግልጽ ነው። ቀጥታ ወደ ጥያቄ እንሂድ። ምንም ሌላ ነገር ያስፈልግ ግልጽ ነው። ወደ ጥያቄ what percent of the total student is male student below 18 years old? የመጀመሪያው የአፕቲቲዩድ የዚህ ሌሰን ቪዲዮ ላይ እንደነገርኳችሁ ትልቁ ነገር መጀመሪያ የተጠየቀው ጥያቄ ማወቅ ላይ ነው። እዚህ የተጠየቀው ጥያቄ ቀላል ነገር ግን መረዳት ይኖራል። የተጠየቀው ጥያቄ ከሙሉ ቶታል ፖፑሌሽን ውስጥ የወንዶቹ 18 በታች የሆኑት ልጆች ፐርሰንታይላቸው ስንት ነው? በጣም ቀላል። ስለዚህ አሁን በቀጥታ የምንሄደው ከ18 ዓመት በታች ያሉት ስንት ፐርሰንት ናቸው? 10% ተብሏል። ስለዚህ ከወንዶቹ 10% ከዚህ ላይ እናወጣለን። which means 560 ላይ 10% እናወጣለን ማለት ነው። ልክ ነኝ? ይሄ ማለት 560 ሲባዛ በ0.1 ማለት ነው። ይሄን ስትሰሩት እቺ 0.1 ስታባዙ እቺ 0 እቺ ነጥብ እቺ ስትወስዳት እቺ 0 ስትወስዳት 56 ነው። አሁን የተጠየቀው ጥያቄ ይሄ አይደለም። የተጠየቀው ጥያቄ ከቶታል ፖፑሌሽን ውስጥ ከቶታል ስቱደንትስ ከአንድ ሺህ ውስጥ እቺ 56 ስንት ፐርሰንት ነች? በነገራችን ላይ በማየት የሚመለስ ነው። ምክንያቱም በዜሮ ዲጂት ስለሆነ ይሄ ዴሲማል ስላልሆነና ሙሉ ቁጥር ስለሆነ ስለዚህ በመቶኛ ወጥቶ ለምንም ሊሆን አይችልም። መልሱ አለቀ። ለምን የዚች ፐርሰንት ከዚህ ሲሰላ ከአንድ ሺህ ሁሉም ዜሮ ስለሆነ የ56 የምትመጣው የግድ አለ 5.6% ብቻ። ለማንኛውም ሰርተን ነው ይሄ ማለት 100% ቢሆን ማለት ነው 56ቷ ኤክስ ብትሆን ማለት ነው። በቃ ፐርሰንቱ ነው ማለት ይሄ ነው። which means 56 ሲባዛ 100 ሲካፈል ለ1000 ማለት ነው። ይሄ ሁለቱ 0 በ0 እቺ 0 ይሄንን አንድ ነጥብ ታደርገዋለች 5.6% ይሆናል ማለት ነው። እሱ ይሄ 5.6%። ሁለተኛው what is the ratio of the number of female math students to the number of male biology students? በነገራችን ላይ እቺ 2 ሲምፕል ፕሪፖዚሽን አይደለች። በማቴማቲክስ እቺ 2 ማለት ሬሽዮ ናት። በምን ልትተካ ትችላለች? ወይ በዚህ ሁለት ነጥብ ትተካለች ወይ ደግሞ በስላሽ ኦቨር ለማለት ነው። ኦቨር ማለት ነው። ስለዚህ ወይ ደግሞ በራሷ 2 ልትሆን ትችላለች። ስለዚህ ሁሉም አንድ ነው። እቺ 2 ማለት ከግራ በዚህ በኩል ያለው ከቀኝ ይሄኛው ስቴትመንት በቁጥር ተገልጾ ይሄኛው ስቴትመንት በቁጥር ተገልጾ ማለት ነው። ኦኬ ሲምፕል። ስለዚህ ጠይቀው ምንድነው? ሬሽዮ ኦፍ ዘ ነምበር ኦፍ ፊሜል ማት ስቱደንትስ ቱ ዘ ነምበር ኦፍ ፊሜል ማት ስቱደንትስ። እቺን ተዋትና ፊሜል ማት ስቱደንትስ ፊሜል ማትስ 220 እሺ፣ ያው ሁለት ዶት ማለት ነው ሬሽዮ ወይ ደግሞ እንደዚህ ማለት ነው ትችላላችሁ 220 ስላሽ ኦኬ ወይ ደግሞ ይሄ 222 the number of male biology students male biology 160 ኦኬ 160 ወይ 160 ሶስቱም አንድ አይነት ነው በነገራችን ኦኬ which means ሲካፈል ለዚህ ይሄ 2 ለዚህ ይሄ 2 ሲሆን አንድ አይነት ናቸው በሬሽዮ ማለት ነው። ስለዚህ ይሄን በዚህ ማካፈል ማለት ነው 0 በ0 ይጠፋል። ሶሪ የተጠየቀው ፊሜል ማት ስቱደንትስ ተሳስቻለሁ። ይቺን 200 ታረጓት 200 ታረጓታላችሁ። ተሳስቼ ነው 0 በ0 ይጠፋል። በ4 5 4 ይሄን እንደዛው ተካፍል ይሄ 5 4 ይመጣል 5 2 4 ይሄ ማለት በነገራችን ላይ 5 to 4 ማለት ይችላል ይሆናል ወይ ደግሞ
5 2 4 ማለት ይቻላል ወይ ደግሞ 5 2 4 ማለት ይቻላል። ይሄ አንድ አይነት ነው። ስለዚህ ወደ ሶስተኛው ጥያቄ what is the number of female math students with age between 18 20 years? አሁን ጠየቀው ሶስተኛው ጥያቄ what is the number of female math students with the age between 18 20 18-20 ላይ የሚገኙ ፊሜል ማት ስቱደንትስ ነው። በጣም ሲምፕል ነው። ፊሜል ማት ስቱደንት 60% ነው አይደል? ኤጅ ቢትዊን 18-20 ከዛ ውስጥ ከ60% ከ200 ውስጥ ነው ታውቁ። 60% ማለት ሴቶቹ ከ18 እስከ 20 የማት ስቱደንት ፊሜል ናቸው ማለት ነው። ስለዚህ 200 በ60% ማለት ነው። ይሄ ማለት 200 times 0.6 ማለት ነው። 0.6 ይሄ ስታባዙት 6 12 ይመጣል። ሁለቱን ዜሮ እንጨምረዋለን። እቺ ዜሮ ይሄን ታጠፋዋለች። እቺ ነጥብ 120 ይመጣል። ስለዚህ መልሱ 120 ዲ ይሆናል ማለት ነው። የመጨረሻው ጥያቄ ነው how many of the students are neither female nor age between 18-20? ምን ማለት ነው የዚህ ጥያቄ? ከተሰጡት እንዳለ ዝርዝሮች ውስጥ ወይ ደግሞ ከተሰጡት ተማሪዎች ውስጥ ሴቶች ያልሆኑና እድሜያቸው ከ18 እስከ 20 ያልሆኑ ሴትም ወንድም ሊሆን ይችላል ያልሆኑ ስንት ናቸው? የዚህ ጥያቄ ትክክለኛ ጥያቄ ማለት ነው። ይሄ ማለት ምን ማለት ነው? how many of the students are neither female no ስለዚህ ፊሜል ያልሆኑት ሲባል ይሄ እንዳለ ኤክስ neither female በሙሉ ይሄ ወጣ ማለት ነው። ሶሪ ፊሜሎቹ ወጡ ማለት ነው። ሜሎቹ አሉ ፊሜሎቹ ወጡ ማለት ነው። ስለዚህ እነዚህ ወጡ ፊሜሎቹ አሉ። ከፊሜሎቹ ደግሞ እንደገና ኤጅ ቢትዊን 18-20 ከ18-20 እነዚህ ያሉ ከ18-20 ያሉ ስንት ናቸው ቁጥራቸው? በጣም ጥሩ። ስለዚህ አሁን 440 ወጣ። ስንት ቀሩ? 560 በቃ ያሉ ተማሪዎች 560 ናቸው። ከዛስ ከ18 እስከ 20 ያሉትን እናስወጣለን። ወንዶች ሆነው ከ18 እስከ 20 ይሄ የወንዶች ቁጥር ማለት እስከዛ ውስጥ ከ18 እስከ 20 አውጡ ነው እናወጣቸዋለን። 60% እናወጣለን። ይሄ ማለት ሲባዛ 0.6 ማለት ነው። 60% ማለት ነው። በነገራችን ላይ which means 0.6 ይሄ በዚህ ስታባዙት 0.6 ይሄ ማለት 560 ሲባዛ 0.6 ይሄን እንዳለ እናወርዳለች እንጥራለች እንጥፋለች 360 ስለዚህ 336 ግን 60% ኦኬ። ስለዚህ እንቀንሰዋለን ከዚህ ላይ ማለት ነው። ኦኬ 60% የሉም ብሏል። ናይዘር ነው ማለት ሁለቱም ያልሆኑ ማለት ነው። ስለዚህ ከ360 ላይ ከ360 ላይ 336 እንቀይራለን እንቀንሳለን 336 ይሄ ማለት ከ16 4 ከ5 3 2 ከ5 3 እንደገና እርግጠኛ ነኝ ይህን ጥያቄ መልሱ በትክክል አይመጣችሁታል። እንደዚህ አይነት ጥያቄዎች አይቀሩም። በሌላ ቪዲዮ እንገናኛለን። ለዛሬው አመሰግናለሁ።